ይቅርታ አለቃ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው አቃለው ግን ግዴ ነው እና ፍቃደኛ ከሆንክ አንድ ቀን ኢንተርቪው ዛሬ ከማን ጋር ከሳሚ ጋር በመስራኛ ያለው እንግዲህ በአርቱና በማስታወቂያ ስራ ላይ ያለው እንዴት ወደዚህ ስራ ሊገባ ቻልክ? እንዴት ነበር መጀመሪያ? እንዲህ በአጋጣሚ ኢንተርቪው ደስ አይልም። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? አላውቅም። የዛሬ 18 19 አሁን ስንት ዓመት ነው? ይቅርታ ወንድም፣ አሁን ላለው ወጣት ጀነሬሽን የሆነ የሚጠቅም መልዕክት ያስተላልፍን ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ከስኩል ኦፍ ሀበሻ ቢዝነስ ቻናል። ዛሬ ከማን ጋር ነኝ? መሳይ አካሉ በምስራኛ ያለው በንግድ ነኝ። ሆቴልና ቱሪዝም ላይ። እንዴት ወደዚህ ደረጃ ደረስክ? ስትራግሎች ነበሩት? ያሳለፍኳቸውን ብትነግረን። ያው ብዙ ውጣ ውረድ አለ፣ ትለፋለህ። ውጤቱን የምታየው ያው ስትለፋ ነው። አንድ ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? መስራት ነው፣ ሁሌም መስራት። ነገን አዲስ ቀን አድርጎ መጀመር። የትላንትን ነው በረስተውን የዛሬን ደግሞ አዲስ ጅማሬ እንደ አዲስ መጀመር። ሀብታም ቤተሰብ ነው የመጣው አይደለሁም፣ ካተበ እንደ ማንኛውም ኢትዮጵያዊ። አሁን ላይ ወጣቱ ሶሻል ሚዲያ ላይ በሚያየው አንጸባራቂ ነገር ቶሎ ብርን የማግኘት ፍላጎት አለው። አጫጭር መንገዶችን ይከተላል። እንዴት ሩቅ እንዲያስብ ምን የምትመክረው ምክር አለ? ሩቅ ታስበው አጠገብ ካለው ሰው ጋር እየተፎካከርክ መሆን የለበትም። ከራስ ጋር እየተፎካከርክ ከትላንትናው ማንነት የዛሬው የትኛው ይሻላል እያልክ ከራስ ጋር ስትወዳደር ስኬት ይመጣል። ግን ካጠገብ ያለው ከሆነ ሁልጊዜ የምታየው እሱ ደረጃ ለመሄድ ስትል አቋራጭ መንገድ ታስባል። እሱ ደግሞ ሁልጊዜ አዋጭ አይደለም፣ ረጅምም አያስጉዝም። እንደዛ ነው ብዬ ያስባለሁ። የመሳይን 20 ዓመቱን ወጣት ብታገኘው ምን የምትመክረው ምክር ነበር? በዛ ሰዓት ያሳለፍኩትና አሁን ያኔ ያናድደኛል። ምክንያቱም 20 ዓመቴ ላይ ብዙ ያባከንኩት ነገር አለ። መስራት እየቻሉ ባልባሌ ነገር አሳልፌያለሁ እና 20 ዓመት ላይ በሆነ አሁን ካለሁበት የበለጠ ደርስ ነበረ። ጊዜን ብጠቀም ማለት ጊዜን በመጠቀም አልተጠቀምኩበትም፣ ግን አካክሸዋል። አሁን በደንብ እየሰራሁ ነው። አሁን ለደረስኩበትም ደረጃ ያንን ያሳለፍኩት ነገር ስለሚቆጨኝ በደንብ ተጠቅሜበታል። ያኛውን በማሰብ እግዚአብሔር ይመስገን አሁን ያለሁበት የሚቆጨኝም አይደለም። ብዙ ስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? ውስጥ ወደ 35 አካባቢ ላይ አሁን ስንት ዓመት ነው? አሁን ወደ 46 አካባቢ እየገባሁ ነው። በአመት የሰራው ትልቁ ገንዘብ መጠን ስንት ነው? ንግድ አንዳንዴ እቃ ላይ ምንም ስለሚቀመጥ ጀስት ሬንጅ ምን ያህል እናድርገው? በአመት 2 ሚሊዮን 3 ሚሊዮን ድረስ ሰርቻ ቃል። በጣም አድርገን እናመሰግናለን። ይቅርታ አሁን ላለው ወጣት ጀነሬሽን የሆነ የሚጠቅም መልዕክት ያስተላልፍን ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ስኩል ኦፍ ሀበሻ የሚባል ቢዝነስ ቻናል። ይቅርታ ወንድሜ፣ አሁን ላለው ወጣት ጀነሬሽን የሆነ የሚጠቅም መልዕክት ያስተላልፍን ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። እሺ ምን እንደነው እንትን ስኩል ኦፍ ሀበሻ የሚባል ቢዝነስ ቻናል። ኦኬ። ዛሬ ከማን ጋር ነኝ? እይላቸው ሰው በምን ስራ ያለው? የምሰራው የፐብሊክ ሄልዝ ስራ ላይ ነው። እዚህ አይደለሁም ያለሁት፣ የምኖረው ነገር አትላንታ ነው የምኖረው። አጋጣሚ ትላንት ነው የመጣሁት። እንዴት ነው ስራ? እንዴት ነው እዛ ያለው ሁኔታ? አይ ቲንክ ከኔ ሙያ ጋር በተመለከተ ለማስተላለፍ የምሞክረው መጀመሪያ በዛ ሙያ ላይ እዚህ ነበረ የምሰራው። ብዙ ልምዶች ነበሩኝ እዚህ ሀገር ውስጥ በፐብሊክ ሄልዝ ዙሪያ። እዛ ሄጄ ማስተርሴን ተምሬ ነው እየሰራው ያለሁት እና ምንድነው ስንምለው ወደ ውጭ ሀገር በሄድን ጊዜ ህጋዊ እስከሆንን ድረስ እዛ ያለውን ኦፖርቹኒቲ ለሁሉም ክፍት ስለሆነ በትጋት በጥንቃቄ ለእኛ የሚሆነውን መርጠን ያን ኦፖርቹኒቲ መጠቀም ነው እና ሰክሰስፉል መሆናችን አይቀርም። ይህን ከተከተለ ብቻ ሲስተሙን ማወቅ ነው፣ ሰዎችን ማማከር ነው፣ ኦፕን ማይንድ ሆነን መቅረብ ነው። እንደገና ዲሲፕሊንም ያስፈልጋል፣ ኮሚትመንትም ያስፈልጋል። ይሄ ነው ማስተላለፍ የምፈልገው። አንተ እንዴት ነው ለውጭ ወጣው? እኔ በዲቪ ነበረ የወጣሁት። አጋጣሚ ግን እዛ ስለሄድኩ እዚህ ያለኝን ሙያ አልተውኩትም፣ በዛው ነው የቀጠልኩት። ምክንያቱም በፊትም ግሎባል ሄልዝ የሚባል ፕሮግራም ላይ ነበረ የምሰራው። ስለዚህ እዛም ብትሆን ግሎባል ሄልዝ ስራ የትም ያገለግላል እና በዲቪ ነበር የወጣሁት። አጋጣሚ ለወጣቱ አንድ የመጨረሻ የምትመክረው ምክር ካለ? ምንድነው ወጣቱን የምለው አሁን ነገሮች በፍጥነት እየተለወጡ ነው፣ በዓለም ደረጃ ማለት ነው። ስለዚህ በፊት ባህላዊ የሆነውን አካሄድ ትተን ወይም ትራዲሽናል የሆነውን ለምሳሌ ትምህርት ተመርቀ ምናምን የሚል ስቴፖች ነበሩ። እሱን ብቻ ላይ ፎከስ ከምናደርግ እሱም አንድ አማራጭ ነው፣ ግን አማራጮችን ክፍት ሆነን ማየት አለብን እና ለእኛ የሚሆነውን መርጠን በዛ መቀጠል ነው። ያ ቢሆን ቀላል አይደለም፣ ግን ሰዎችን አማክርን ራሳችንን። አሁን ብዙ ሪሶርሶች አሉ ኦንላይን፣ ዩቲዩብ እንደ ድሮ አይደለም። ብዙ ነገር በአንዴ እጅ ላይ ይመጣሉ። ቻት ጂፒቲ አለ፣ በአንዴ መልሱን ይነግራል። ስለዚህ ሁሉ ነገር በእጃችን ላይ ነው ያለው እና የዓለም ቢዝነስ የሚፈልገውን ስኪሎች እያጠናን እየተማርን ራሳችንን አፕግሬድ እያደረግን ተወዳዳሪ ሆነን መገኘት አለብን። ስለዚህ መጣር ነው፣ በተለይ ዲሲፕሊን መሆን ነው፣ ለቀዳችን መገዛት። ይሄን በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? በዚህ ሀገር ሲመነዘር 1 ሚሊዮን ይሆናል። ላይ 30ዎቹ አጋማሽ። በጣም አድርገን አመሰግናለሁ። ይቅርታ አለቃ፣ ሰላም ነኝ። ሰላም ነው። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? አላውቅም። የዛሬ 18 19 አሁን ስንት ዓመት ነው? 50 ልሞላኝ። ዛሬ ከማን ጋር ነኝ? ስሜ ጌታቸው በቀለ እባላለሁ። በምን ስራ ያለው? ካራ ኢንተር ላይ ነኝ ያለሁት። ዩኒክ የመኪና ክራይ የሚባል
ድርጅት ነኝ ያለሁት። ይህንን ድርጅት ለመመስረት ምን አነሳሳ? ስንነሳ መነሻችን እኔ ቄራ ነው ያደግኩት። ከዛ ያው ስቴዲየም ሄደን መኪና እየሸጥኩኝ እየለወጥኩ ምናምን በዛ መጨረሻ ላይ ወደ መኪና ክራይ ገባሁኝ ማለት ነው። ድሮ በምን ነበር የምትሰራው? መነሻችን ስቴዲየም ነበር፣ መኪና ሽያጭ ነበር የምሰራው። ካሬንታሉ ምን ይባል ስም? ዩኒክ የመኪና ክራይ። ሀብታም ቤተሰብ ነው የወጣው? እነሱ ነበሩ ግን እኔ ጋር አልደረሰኝም። እኔ ጋር ስደርስ ያው ደሃ ሆኜ ራሴን አገኘሁት። ከዜሮ የተነሳው ማለት ነው። የተነሳሁት ያኔ በምን ስራ ነበር የተነሳው? መጀመሪያ መኪና ሽያጭ፣ ስቴዲየም መኪና መግዛት መሸጥ። ያኔ ዝቅተኛ የምታገኘው ገቢ ስንት ነበር? ባላስታውስ በወር አላቅም ከሁለት መኪና እንኳን ቢሸጥ እስከ 13 ሺህ ምናምን በወር ልገኝ ይችላል። ከመኪና ሽያጭ ላይ ከትርፉ ላይ ማለት ነው። ቢዝነስማን በምንሆንበት ጊዜ ምንድነው ከባዱ ነገር ታስባለህ? ያው ቻሌንጅ ያለው 25 ዓመት ሽያጩን ስሰራ ፀሐይ አለ፣ ስቴዲየም ቆመን ነው የምንሸጠው። እንደገና መኪና አሳዩን ስሉ ደግሞ በየሰፈሩ ሄደን አሳይተን አይገዙም። ከዛ ደግሞ ትመለሳለህ፣ ፀሐይ ላይ ትቆማለህ፣ ከዛ ትጠራለህ፣ እገዛለሁ ይላል አንዱ መጥቶ ለምስቴ ላሳይ ይላል። ያው ድካም አለው በጣም። በህይወት ውስጥ ትልቁ ትርፋማ የሆነ ኢንቨስትመንት ምንድነው ታስባለህ ያደረገው? እኔ ኢንቨስትመንት ብዬ የሚያስበው ገንዘብ ብቻ ሳይሆን ያው ቤተሰብ አፍርቼበታለሁ፣ ልጆቼ አፍርቼበታለሁ። አሁን ልጆቼ ውጪ ነው ያስተማርኳቸው ምናምን ውጪ ነው አሁንም ያሉት። ያው ከገንዘብ ይልቅ ያው ቤተሰብን አፍርቼበታለሁ። ቤተሰብ ዋናው። በአመት የሰራው ትልቁ ገንዘብ መጠን ስንት ነበር? አይ እሱ እስከ 5ም 6ም ልሰራ እችላለሁ። ያው በወር ባይመዘንም እስከዛ ልሰራ እችላለሁ። 6ም 5ም ልሰራ እችላለሁ። በጣም አድርገን እናመሰግናለን። ቴንኪው። ቅርታ ወንድሜ፣ አሁን ላለው ወጣት ጀነሬሽን የሆነ የሚጠቅም መልዕክት ያስተላልፍን ነበርና ፍቃደኛ ሆነ አንድ ቀን ኢንተርቪው እናድርግ። አሁን ላለው ወጣት ጀነሬሽን ቅርታ ወንድሜ፣ ጥያቄ ነበር። አሁን ላለው ወጣት ጀነሬሽን የሆነ የሚጠቅም መልዕክት ያስተላልፍን ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ እዚህ ጋር። ዛሬ ከማን ጋር ነኝ? ሼክ እባላለሁ። በምን ስራ ነው ያለው? በቢዝነስ ውስጥ ነው ያለሁት። እንዴት ነው ስራ? እንዴት ወደዚህ ስራ ልገባ ቻልክ? ከዚህ በፊት በቤተሰብ ሆቴል ነበረን። መጀመሪያዊ የህንድ ምግብ ቤት ባለቤት ነን ኢትዮጵያ ውስጥ። ምን ይባል ምግብ? ሳንጋ የሚባል ነበረ። 50 ዓመት በኃይለ ሥላሴ ጊዜ ነበረ የተጀመረው። ከዜሮ ለሚጀምር ወጣት ምን መሰክረው ምክር አለ? ቢንግ ፖዚቲቭ መሆን፣ ቀና አመለካከት መያዝ ጥሩ ነገር ነው። አንተ ያለፍክባቸው እንዴት ነው? ስትራግሎች ነበሩ እዚህ በምድረስበት ደረጃ? ያው እኔ እዚሁ ሀገር ነው የተወለድኩትና ያደግኩት። ምንም ስትራግል አልነበረም። ያው ከሀብታም ቤተሰብ ነው የመጣው በለው። ግን አብዛኛው ወጣት አሁን ላይ አንድን ሀብት የሚፈራው ወይ ከቤተሰብ ከመወረስ ነው ወይም ደግሞ የተለያዩ መንገዶች በመጠቀም ብሎ ያስባሉ። ሰርቶ እንደሚገኝ እንዴት እስቲ ምከራቸው። የዛሬ ጄኔሬሽኖቹ በጣም አይዲያ በቲክቶክ በምናምን በስንት ክሪኤቲቭ አይዲያዎች ያላችሁ ናቸው። በእኛ ጊዜ ያው ቆርቂ ቀጥቀጠን ነው ያደግነው። በስንት ዓመት ነበር የመጀመሪያ 1 ሚሊዮን የሰራው? በ24 25 ውስጥ። አሁን ስንት ዓመት ነው? አሁን 45 ላይ ነኝ ያለሁት። በአመት ውስጥ የሰራው ትልቁ ገንዘብ ስንት ነው? እሱ ይገብዳል ለመናገር። ለወጣቱ አንድ የመጨረሻ የምትመክረው ምክር ካለ? ቅድም እንደነገርኩት ቢንግ ፖዚቲቭ፣ ወርክ ሃርድ፣ ቢ ክሪኤቲቭ እና ታላቅ ማክበር አለባቸው። የዘንድሮ ወጣት ታላቅ አያክብርም። እሱን ብቻ ያከብሩልን ትልቅ መልእክት ማስተላለፍ ፈልጋለሁ። በጣም አድርገን እናመሰግናለን። ቴንክ ዩ። ቅርታ አለቅ ከስኩል ኦፍ ሀበሻ ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ከስኩል ኦፍ ሀበሻ ቢዝነስ ይተቻላል። 1 ሚኒት ብዙ አይፈጅም። ምን በመልክ ለወጣቱ ጀነሬሽን ነው መልእክት ነው የምታስተላልፍልን። እሺ ከስካሽ እዚህ ጋር እናድርጋት። ፍቃደኛ ከሆንክ ማን ነው ያረጋል ይባላል። በምን ስራ ነው ያለው? ኮንስትራክሽን። እንዴት ወደ ስራ ልገባ ቻልክ? መሀንዲስ ነኝ እና መሀንዲስ ስለሆንኩ የተወሰነ ጊዜ ከተቀጠረ ከስራ በኋላ ወደ ራሴ ስራ ገቡ። አንድ ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? አንደኛ ኮሚትመንት፣ ሁለተኛ የያዙት ነገር ላይ በጣም ኮሚትድ ሆኖ እስከ መጨረሻ ጊዜ መታገል፣ እድሎችን መጠቀም፣ ከዛ ውጭ አባካኛ ለመሆን ወጣቢ መሆን፣ ሁሌም አሴት ላይ እንጂ ሊያቢሊቲ ላይ ያለመዋል። ትልቁ ኪ ሰክሰስ ፖይንት ይሄ። አንተ አሁን ከተቀጣሪነት ተነስተህ ነው እዚህ ደረጃ የደረስከው። አሁን ወጣቱ ይሄንን ለማሸነፍ ምን የሚያደርግ ትላለህ? ተቀጣሪነት ያሉት ወጣቶች ክሬቲቭ መሆን፣ ተቀጣሪ ከመሆን የሆነች ያለች ብሬኪንግ ፖይንት ከተቀጣሪነት ወደ ሰልፍ ኢምፕሎይድ የምትሄድበት ነው። ያችን ፖይንት ደፍሮ መውጣትና ራስን መጀመር እና ምን ጊዜም ግን ትንሽ የምትሆን ትልቅ ኢንቨስት የምታደርገው አሴት ላይ መሆን አለበት፣ ሊያቢሊቲ ላይ መሆን ማለት ነው። ይሄ ትልቁ መልእክት። ህይወት ያስተማረች ትልቁ ትምህርት ምንድን ነው? ዶንት ጊቭ አፕ። የቢዝነስ እና የሳይኮሎጂን ቁርኝነት እንዴት ታየዋለህ? ቢዝነስ እኔ የማስበው ምንድነው ዴዲኬሽን ነው። ከዛ እንዳልኩ ጊቭ አፕ አለማድረግ ነው። ከዛ ውጪ የምታገኛትን ነገር ምን ላይ መዋል አለበት የሚለውን ነገር በዚህ ነው ማስተሳስረው። ማግኘት ብቻ ሳይሆን የገንዘብ አጠቃቀም በጣም ወሳኝ ነው። ካገኙ በኋላ ምንም ጥያቄ የለው። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? ግራጁዌት ካረኩ ከ4 ዓመት በኋላ። ምን ሰርተህ ነው እቺ 1 ሚሊዮን የሰራው? ኮንስትራክሽን። በአመት የሰራው ትልቁ ገንዘብ መጠን ስንት ነው?
ወይ አሁንማ ቢሊየን ውስጥ ነው። ስንት ዓመት ነው የመጀመሪያ 1 ቢሊዮን የሰራው? 38 39 እንደዚህ አካባቢ። አሁን ስንት ዓመት ነው? አሁን 44 ዓመት። በጣም አድርገን እናመሰግናለን። ቴንክ ዩ። ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው አቃለው ግን ግዴለ ይቅርብ። ዋን ሚኒት አንዴ ቃል አይቆይ። ዛሬ ከማን ጋር? ከናቲ ጋር። በምን ስራ ነው ያለው? ጂምናዚየም ውስጥ ነው ያለሁት። የራስህ ነው እንጣ? አልፋ ፊትነስ ሴንተር የሚል ጂምናዚየም አለኝ። የጂም ኢንዱስትሪ ውስጥ ልትገባ ቻልክ? ይሄ የድሪም ጉዳይ ነው እና ብዙ ጊዜ ከልጅነት ውስጥ የነበረ ነገር ነበር። ሁሉ ነገር የሚያከናውን ፈጣሪ ነው። ሰው ያስባል እሱ ይፈጽማል አለ የሚለው እና ከ10 ምናምን ዓመት በኋላ ነው ወደ ምድር የመጣው። እዛ ላይ ነው ያለሁት። ሮም ነበር የምሰራው። እኔ ስደት ላይ ነበርኩና በስፖርት ውስጥ የፐርሶናል ትሬነር ሰርቻለሁ። ሌላ የትራንስፖርቴሽን ቢዝነስ ነበረኝ። ወደ 3 አይነት ያው ውጭ ውስጥ ነው ብዙ የተለያየ ስራዎች ነው የምሰራው እና ሀገር ነበር ነው አሜሪካን ሀገር ነበርኩኝ። እዚህ የመጣው ኮቪድ አካባቢ ነው። ቢን ኦቨር 5 years እግዚአብሔር ይመስገን። ራሳቸውን ቢዝነስ ከውጭ መጥተው እዚህ መክፈት ለሚፈልጉ ምን የምትመክራቸው ምክሮች አሉ? ሰዎች መጀመሪያ የሚፈልጉትን ነገር ማወቅ አለባቸው ብዬ አምናለሁ። ውሳኔ ይፈልጋል። ቢግ ዲሲሽን ነው። ያ ነገር ውስጥ ያለ መሆኑን እርግጠኛ መሆን መቻል አለበት ብዬ አምናለሁ። ሰው ሌላው ደግሞ የፈጣሪ ነው ዋናው። ሰው ያስባል እሱ ይፈጽማል ስለሆነ የኔ ህይወት የሆነው እንደዛ ነው። ምን አይነት ስትራግሎች ነበሩ እዚህ መጥተህ ቢዝነስ ከፍት? ኮቪድ ጊዜ ነበረ እና ምንም ነገሮችን ፕሪዲክት ማድረግ አትችልም ነበረ። ሌላ ደግሞ አንኤክስፔክትድ የሆኑ ነገሮች በጣም ብዙ ቻሌንጆች ነበሩ። ዛሬን ያን ነገሮች ትላንት ሳስብ ፈጣሪ በጣም ረድቶኛል ብዬ አምናለሁ። ቢዝነስ ስትጀምር የተሳሳትከው ትልቁ ስህተት ምንድን ነው? ቢዝነሶችን ስታስብ ጊዜ መውሰድ አለ ብዬ አስባለሁ። የሀገሩ ሲስተም ምናምን በቃ ገንዘብ ስላለ ነገሮች መስራት ሳይሆን ለዛ ለቢዝነስ ፕላኖች የሚያስፈልገውን ነገር ሁሉ ማድረግ አለብህ ብዬ አስባለሁ እና እሱ ላይ ትንሽ ብዙ ጥናት አላረኩም ብዬ አስባለሁ። ግን ኦቨርኦል ሳስበው እግዚአብሔር ረድቶኛል። ጥሩ ሄጃለሁ ብዬ አስባለሁ። ሁሉም ሰው ቢዝነስማን መሆን ይችላል ታስባለህ? እንዳልኩ ነው። ሁሉም ያው ውስጡ ምን ያለ ነው ያ ሰው ውስጥ ባለው ነገር ቢራመድ ብዙ ሰክሰስፉል ይሆናል ብዬ አስባለሁ። አንዳንድ ጊዜ ለቢዝነስ ብቻ ብለህ ከሄድክ ነገሮች ዲስካሬጅ ሊያደርጉ ይችላሉ። ግን ውስጥ ያለ ነገር ፓሽኔትሊ የምትሰራቸው ከሆነ ጊቭ አፕ የሚያስደርጉ ነገሮች እንኳን ቢኖሩ ያ ነገር ኦቨርካም አድርገህ የሚሄደው እንትኑ ይኖርሃል ብዬ አስባለሁ። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? 10 ዓመት ምናምን ሆኖታል። ተማርክና መሰገናን ቴንክ ዩ። ቅርታ ወንድሜ፣ አሁን ላለው ወጣት ጀነሬሽን የሚጠቅም ያሳለፍ ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ስኩል ኦፍ ሀበሻ ቢዝነስ ቻናል። እሺ በቃ አገኛለሁ። በቃ ቅርታ ወንድሜ፣ እኛ የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። አሁን ስኩል ኦፍ ሀበሻ የሚባል ቢዝነስ ቻናል አለ። አሁን ላለው ወጣት ጀነሬሽን የሚጠቅም መልዕክት ያሳለፍ ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ዛሬ ከማን ጋር? አብርሃም። በምን ስራ ነው ያለው? እኔ ያው ንግድ ላይ ነው። በምን አይነት ንግድ? በስቴሽነሪ እቃዎች። እንዴት ነው ድሮ በምን ስራ ነው ያለው? መነሻ እንዴት ነበር? ንግድን ከትናንሽ ጀምሮ ነው የምትጀምረው። እያደግ ትሄዳለህ። ከሀብታም ቤተሰብ ነው የመጣኸው? ነው አይደለም። ሀብት ልናፈራ የምንችለው ከቤተሰብ በመውረስ ወይም ደግሞ እድል ነው ብላ ያስባሉ። አንተ እስቲ የምትመክራቸው ምክሮች ካሉ? ሀብት የሚገኝበት የተለያየ መንገድ አለ። አንድም ከቤተሰብ በውርስ ሊሆን ይችላል። በዋነኛነት ግን ቤተሰብም ቢሆን ከምንድን ነው ያመጣው ሲባል ያው ከጥረት ነው። በትጋት በመልፋት ያንን ነገር አትኩሮ በመሄድ ያንን ነው ያደረኩት። የአብርሃምን 20 ዓመቱን ወጣት ብታገኘው ምን የምትመክረው ምክር አለ? መጀመሪያ ኢንተረስትድ በሆነበት የስራ ፊልድ መግባት አለበት። የግድ ንግድ ብቻ ላይሆን ይችላል። የተለያየ ጥሪዎች አሉ። ሰዎች ጋር የተሰጣቸው መክሊቶች ይኖራቸዋል እና በነዛ መክሊቶች ውስጥ የትኛው ነው እኔ ውስጥ ያለው የሚለውን ነገር ማየት አለበት። ካላገኘው እኔ ስለነገርኩኝ ነጋዴ መሆን ይችላል ማለት አይደለም። ውስጡ ያለውን ነገር መፈለግ አለበት። ስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? እንደዚህ ስንት ዓመት ነው ምናምን የሚለው ነገር ላይ አትሄድም። ያ በፕሮሰስ ነው። እያንዳንዱ ከአመት አመት እያልክ የምታገኘው። በአመቱ የሰራው ትልቁ ገንዘብ ስንት ነው? በሚሊዮን ልትሰራ ትችላለህ። ወደ 5፣ 10፣ 20 ምን ያህል? 5 ሚሊዮንም 4 ሚሊዮንም ልትሰራ ትችላለህ። በጣም አድርገን እናመሰግናለን። ቴንክ ዩ። እሺ ሰላሙ። እኛ የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። አሁን ላለው ወጣት ጀነሬሽን የሚጠቅም ሲያሳስብ ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ዛሬ ከማን ጋር? ከሳሚ ጋር። በምን ስራ ነው ያለው? እንግዲህ በአርቱልና በማስታወቂያ ስራ ላይ ነው ያለሁት። እንዴት ወደዚህ ስራ ልገባ ቻልክ? እንዴት ነበር መጀመሪያ? እንዲህ በአጋጣሚ ኢንተርቪው ደስ አይልም?
ብዙ አስሎች አሉት። ግን ያው እንግዲህ እግዚአብሔር ይመስገን መክሊትን ማወቅ ጥሩ ነው። እኔም ሰውን ሲነግረኝ በአጋጣሚም ቢሆንም ራሴን ፍላጎት ነበረብኝ። ከዚህ ከሙያው ጋር የሚፈልጉ ትምህርቶችን ተማርኩኝ፣ በዛው ገባሁኝ። እግዚአብሔር ይመስገን አሁን ምንም አይደለም። በሁለቱም ቋንቋ እየሰራሁ ነው። ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? ያው እንግዲህ መምከር ቀላል ሊሆን ይችላል። ወጣቱ ያለበትን ነገር ደግሞ ብዙዎችን እናውቃለን። ግን በማንኛውም ነገር ላይ በተሰማራበት ነገር ላይ ተስፋ ለመቁረጥን ለተስፋ ታማኝ መሆን ነው። ብዙ ቻሌንጆች አሉ በላይፎች ላይ ውደቅም መነሳትም አለ። ግን ላሰብክበት አላማ እስከ መጨረሻው ብትሄድ መጨረሻውን ፍሬውን ታገኘዋለን ብለው ብዙ ከመንገድ ላይ የሚያስቀሩ ነገሮች ይኖራሉ። ተስፋ መቁረጥን ግን በፈጣሪ በሚወዱት ፈጣሪ ካመኑ የትኛውም ስራ ይሁን ስራ ሳይንቁ ከሰሩ ነገ የማይለወጡበት ምንም ምክንያት የለም። ለዚህ ደግሞ ብዙዎቻችን ምስክር ስለሆን ለወጣቶቹ ዋናው ማስተላልፈው ተስፋ እንዳይቆርጡ ባሉበት ነገር ላይ ነገ የተሻለ ነው። ዛሬ ብዙ ነገር ሊከፋቸው ይችላል። ነገ ግን የተሻለ ነው በሚለው ራሳቸውን ያበርቱ። እኛም በምንችለው ከጎናቸው ነው። የ20 ዓመቱን ሳሚ ብታገኘው ኖሮ ምን ተካው ምክር ነበር? በይሳት ብዙ ነገር ለሩ ነበር። በነገራችን ላይ በየአመቱ የሆነ ለራሴ የምሰጣቸው ጎሎች አሉ። ይሄን ነገር ሳላሳካ ብዬ ቢዝነስ ብቻ ለማሳካት በጤናም በምንም ነገር ላይ ፈጣሪ እድሜውን ከሰጠክ የሆነ ነገር ካላሳካ መጣር ራሱ ለኔ ስኬት ነው። የዛሬ 20 ዓመቱን ደግሞ ሳሚ ባገኘው ከዚህ በላይ ኢነርጂ ሆኖ ለስራም ሀገሩን ወዷድ ሰውን አክባሪ ሆኖ ከዚህ በተሻለ ነገር ስኬት ላይ እንዲሆን እመኝለት ነበር። በዚህ ከ20 ዓመት በፊትም ብዙም ያባከንኩት ጊዜ አልነበረ። በዛን ጊዜም ስጠር ስለነበር ሞር ግን ዛሬ ላይ ደግሞ ትንሽ ማቹርድ ስለሆንኩኝ ለ20 ዓመቱ ሳሚ ብዙ እንዲያስተውል ብዙ ፈጣሪ እንዲፈራ ብዙ መከራቸው ብዙ ነገሮች ነበሩ። አሁንም አልረፈደም ነግረዋል። አሁን ላይ ወጣቱ ሶሻል ሚዲያ ላይ በሚያየው አንጸባራቂ ነገራቶች እየተሸወደ ነው ያለውና አጫጭር ቶሎ ሀብታም ለመሆን አጫጭር መንገዶች እየተጠቀመ ነው ያለው። ሩቅ እንዲያስብ ምን የምትመክረው ምክር አለ? ወጣቱ በአጭር ጊዜ ውስጥ የሆነ ሰክሰስ ካየ የብሩን ጣዕሙ አይገባም። በአጭር ጊዜ አሁን ሶሻል ሚዲያ ጥሩ ነው፣ ላይቭ ገብተህ የምታገኛቸው ነገሮች ይኖራሉ፣ ጥሩ ነው። ዘመኑ የሰጠን ቴክኖሎጂ ሊሆን ይችላል። ግን ሁሌ በአጭር ነገር የምትረካ ከሆነ ረጅም መንገድን አታውቀውም። ቻሌንጅ የበዛበት ቢዝነስ ቢያጋጥም ያንን ነገር ለማለፍ አቅም ያንሳል። ስለዚህ በቀላል የሚመጡ ነገሮችን አመስግነ ግን ለከባድ ነገርም ራስን ማዘጋጅ ነው። ብዙ ጊዜ ቻሌንጆችን ስናልፍ ነው የብሩን ቫልዩ የምናየው። አባቶቻችን የሆነ ነገር ሲያወርሱንና እኛ ሰርተን የሆነ ነገር ስንገዛ እንዳለ ከፋሚሊ የምታወርሰው ነገር በአጋጣሚ የምታገኘው፣ ለራስ ግን ለፍተህ ጥረህ የምታገኘው ነገር ኮንፊደንስ ይኖረዋል፣ ስትይዝም ያምርብሃል። ስለዚህ ወጣቱ ከአጭር ነገሮች መውጣት አለበት። ሶሻል ሚዲያው ነገ ሊያቋርጥ ይችላል፣ ቲክቶክም ሊቆም ይችላል። ነገስ ላይፉ እንዴት የሚቀጥለው የሚለውን ማሰብ አለበትና ስለዚህ በረጅም ነገር ራሳችንን ፕሮሰስ እናድርግ። በአጭር ጊዜም ሰክሰስ ከመጣ ጥሩ ነው፣ ግን ለረጅም ጊዜም ራሳችንን ሬዲ ማድረግ ይገባናል ብዬ አስባለሁ። ስንት ዓመት ነበር የመጀመሪያ 1 ሚሊዮን የሰራው? ወደ ሚሊዮኑ ገባ። ቁጥሩን ተው እንደዚህ እንኳን አለለም ስለ አሁን በሚሊዮኖች ምናምን እግዚአብሔር ይመስገን ጥሩ ደረጃ ላይ ያለው ግን ለፍቼ ነው። እግዚአብሔርን የማመሰግነው ነገር በየትኛውም ፕራውድ አደርጋለሁ። የሆነ ነገር ሳትለፋ ምንም ነገር አይመጣም። ከዚህ በላይም ትልቅ ደረጃ ልደርስ እችላለሁ። እኔ እንጃ ትዝ አይለኝም። በምችለው ነገር ዲፖዚት ላይ ጎበዝ ነኝ። የማስቀምጠው ነገር ደግሞ ቁም ነገር ላይ ነው የማውለው። ላቤም የልፋቴም ነገር ስለሆነ ነገሮችን በእንክብካቤ ይዛለሁ። ግን ትዝ አይለኝም እና ስንት ዓመት ላይ እንደዛ እንደገባው አላውቅም። በጣም አድርገን አመሰግናለሁ። አሁን ላለው ወጣት ጄኔሬሽን የሆነ የሚጠቅም መልዕክት ያስተላለፍን ነበርና ፈቃደኛ ከሆናችሁ አንድ ቀን ኢንተርቪው እናድርጋችሁ። ዛሬ ከማን ጋር ነኝ? አቶ ናስር እባላለሁ። ምርኩዝ ለሀገሬ በጎ አድራጎት ድርጅት መስራችና ምክትል ሰብሳቢ ነኝ። ወጣቱ ምንድነው የፈጠራ ስራዎችን ቢሰራ አዲስ ነገር አሁን የምናያቸው ሀገራችን ላይ የምናያቸው በጣም የተለዩ ቴክኖሎጂዎችን እያየን ነው። በጣም ትልቅ የእድገት በርን የሚከፍት እንትን እያየን ነው እና ሀገራችን በጣም ነቅታ ዛሬ ወገቧን አስራ ትልቅ ሀገሮች በሚባል ደረጃ የተስተካከለችበት ሁኔታ አለ። ስለዚህ አሁን ደግሞ ያለው ትውልድና መጪው ትውልድ የበለጠ ደግሞ እንዲሰራ ከአሁኑ ወገቡን ጠበቅ አድርጎ መነሳት አለበት ብዬ ነው ማምነው ነኝ። ሌሎች ስራዎችን አሰራም በጎ አድራጎት ብቻ የምሰራው? በጎ አድራጎት ነው የምሰራው። ውጪም ተመላላሽ ነጋዴ ነኝ። አሁን ላይ ትንሽ አጠቃላይ ካለው የስራ ሁኔታ ቀዝቀዝ ስላለ ያው በጎ አድራጎቱ ላይ ፎከስ አድርጌያለሁ። በጎ ስራ ደስ ይለኛል። በጎ መስራት ለራስ ነው። ህሊና ጥሩ ይሆናል። ከራስ አልፈ ለሰው መሆን ማለት ነው በጎ ማድረግ ማለት እና መልካምነት መልሶ ይከፍላል የሚባል በአባባል ደረጃ አለ። ያንን ፕሪንሲፕል እኔ እጋራዋለሁ እና በጣም ደስ ይላል። እናንተም በርቱልኝ፣ ወጣቶች ናችሁ። በጣም እጅግ በጣም ደስ የሚል ነገር ነው ያየሁት። እንዲህ አይነት ነገር ሀገራችን ላይ መለመድ አለበት። በጣም አመሰግናለሁ። ኢትዮጵያ ለዘላለም ትኑር። በጣም አመሰግናለሁ። እሺ